እሺ ወንድማችን በመጀመሪያ እንኳን ደስ አለ እላለሁ። እስኪ ስምህንና ከምን ዲፓርትመንት እንደሆነ አስተዋውቀን። እንኳን አብሮ ደስ አለን። ተማሪ ነጋሽ ተስፋ እባላለሁ ከማኔጅመንት ትምህርት። በጣም ጥሩ። እንግዲህ አንተ የዚህ ዓመት የዋንጫ ተሸላሚ እንደሆንክ እንግዲህ ዛሬ በግቢ ጉባኤ ምረቃ ላይ እንዲሁም ትናንትና በዋና ግቢ በነበረ ምረቃ ላይ ታዝበናል፣ አይተናል። ምን ተሰማ? በዚህ በነበረ ቆይታ ዋንጫን በመሸለም ምን ተሰማ? በጣም ደስ ብሎኛል። እንደሚፋሳል እግዚአብሔር ሳላ ልፉ እኔ ጨምራለሁ ባለው መሰረት ትንሽ ልፏትን 30 ሳምንት አድርጎ ረቶ ስለረዳኝ በጣም ደስ ብሎኛል። ጥሩ። በግቢ ጉባኤ ቆይታ ተሳትፍ እንደነበር እናውቃለን። ግቢ ጉባኤ ምን አስተዋጽኦ አደረገልህ ብለህ ታስባለህ? በተለይ ለዋንጫ እንድትበቃ በግቢ ጉባኤ የነበረ ቆይታስ ምን ይመስላል? ከግቢ ጉባኤ የተማርኩት ነገር ታታሪነት ነው። አሁን በቃ በሁሉም መንገድ ታታሪ ሆነን ጥረን ለስኬት መውጣት እንዳለብን ይሄን ተምሬያለሁ። ተሳይቶኝ እንዳርግ ያረፍተኝ። ስለዚህ ግቢ ጉባኤ መማር አንዳንድ ሰዎች አይ ውጤት እንዲቀንስ ያደርጋል፣ ጊዜ ይሻማል የሚል ሀሳብ ያነሳሉ። አንተ ምን ትላለህ በዚህ ላይ? ጊዜ እንኳን አይሻማም። ጊዜ እውነት ለመናገር ከዋናው ከጥናት ጊዜ ውጭ ስለሆነ ግቢ ጉባኤ ብዙ አብዛኛው አገልግሎት የሚሰጠው እንደኔ ጊዜ ይሻማል ብዬ አላስብም። አዎ በእርግጥ አንተ ለዚህ ምሳሌ ነህ። ስለዚህ ግቢ ጉባኤ መከታተልህ ለዚህ ዋንጫ ማግኘት በጎ አስተዋጽኦ አለው ብለህ ታስባለህ? እውነት ነው፣ አስተዋጽኦ አለው። ምክንያቱም እንደው እግዚአብሔርንም ካላገለገል ነው ሁሉም ከንቱ ነው የሚሆንና አለው አስተዋጽኦ አለው። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። በድጋሚ እንኳን ደስ አለህ። እናመሰግናለን።